ዮንግቦክ ብቻዋን ሆና አንድ ወታደር ስፌት የሚያስፈልጋቸው ልብሶች የሞሉበትን ትልቅ ቦርሳ ይዞ ወደ እሷ ሲመጣ ትጠብቃለች። በሥራ ቦታዋ ከሌሎቹ ሴቶች ጋር በመቀላቀል ሥራዋን ትጀምራለች። እጆቿ በፍጥነትና በጥንቃቄ ይንቀሳቀሳሉ። ስፌቷ ንጹሕ ከመሆኑም በላይ ከማንኛቸውም በላይ በፍጥነት ትሰራለች። ነገር ግን በአድናቆት ፈንታ ከሰዎች ዘንድ የሐሜት ሹክሹክታ ይደርሳታል። ዮንግደክ የተባለች አንዷ ሴት ዮንግቦክ አሁን ሁለቱም አማቶቿ ስለሞቱ ዕድለኛ ሕይወት እያሳለፈች መሆን አለበት ስትል ታማርራለች። ባሏ በመጥፋቱ ምክንያት ወርሱ በሙሉ በዮንግቦክ እጅ ይወድቃል ብላ ታስባለች። ዮንግደክ ማማረሯን በመቀጠል ዮንግቦክ መቼም ቢሆን እንደማትስቅና ሁልጊዜም የተቆጣች እንደምትመስል ትናገራለች። ማማረሯ የሚቆመው ሌላኛዋ ሴት ኪዩንግጃ እንድታቆም ስትነግራት ብቻ ነው። በዚህ ቦታ ነው ከዮንግቦክ ዝምታ በስተጀርባ ያለውን እውነት የምንረዳው። ከዓመታት በፊት ታላቅ እህቷ በጃፓን ወታደሮች በግዳጅ ሥራ ተወስዳባታለች። ዮንግቦክ ራሷም የጦርነት ማስታገሻ ሴት ካምፈርት ውማን ልትሆን ጥቂት ቀርቷት ነበር። እሷን ለመጠበቅ ሲሉ ወላጆቿ በ14 ዓመቷ በግድ እንዲያገቡ አደረጓት። ሰርጉ በአስቸኳይ የተፈጸመ ሲሆን ከዚያ በኋላ ባሏን አይታው አታውቅም። በዚያን ጊዜ እሱ በጃፓን እየተማረ ነበር እናም መቼም አልተመለሰም። ኮሪያ ነፃነቷን ካገኘች በኋላ ወላጆቿና አማቶቿ የኪክ ሕይወታቸው አለፈ። ዮንግቦክ እያንዳንዱን የቀብር ሥነ ሥርዓት በብቸኝነት ተወጣችው። አሁን ብቻዋን ትኖራለች። የምትጠብቀውም ለ5 ረጅም ዓመታት አይታው የማታውቀውም ባሏን ብቻ ነው። የማትስቀው ሕይወት ስለ ከበዳት እንጂ ቀዝቃዛ ወይም ጨካኝ ስለሆነች አይደለም። አንድ ምሽት ከዓመታት አለመረጋጋት በኋላ የእሱ ስላላት ብቸኛ ፎቶግራፍ ትኩር ብላ ትመለከታለች። የእውነተኛ ፊቱን ትዝታ የላትም። ነገር ግን ዕጣ ፈንታ በድንገት ይቀየራል። አንድ ሰው በደጃፏ ላይ ይቆማል። ያ ቅጽበት የነበራትን ጥቂት ሰላም ያናጋታል። ሰውየው ባሏ ሲኦሪም ሲሆን ብቻውን አልነበረም። አጠገቡ አንዲት ነፍሰ ጡር ጃፓናዊት ሴት ቆማለች። ድንጋጤው በጣም ከባድ ነበር። ዮንግቦክ በማፈርና ልቧ በመሰበሩ ምንም እንዳልተፈጠረ ሁሉ የቤት ውስጥ ሥራዋን ትቀጥላለች። በዚያ ዝምታ ውስጥ የሦስት ሰዎች ሕይወት ይናጋል። እናም ምንም ነገር ወደ ቀድሞ ሁኔታ ሊመለስ አይችልም። ይህ ሁለቱ ሴቶች ደቱ ዊመን ታሪክ ነው። በመጨረሻም እውነቱ ይፋ መውጣቱ አልቀረም። ዮንግቦክ ሲኦሪምን ባሏ ብላ ትጠራዋለች። እሱ አስቀድሞ ያውቃል። በሕይወቱ ውስጥ ያላትን ቦታ ከመቀበል ይልቅ ግን ትዳራቸውን ሊቀበለው እንደማይችል ይነግራታል። ሊያጠናቅቀው ስላሰበ ከቤት ለመውጣት እንድትዘጋጅ ይጠይቃታል። ይህንን ስትሰማ ዮንግቦክ ትሰበራለች። ለመሄድም ፈቃደኛ አትሆንም። መላ ሕይወቷን የእሱን ቤተሰብና ይህንን ቤት በመንከባከብ እንዳሳለፈች ትገልጻለች። ያንን እንዲሁ አታባክነውም። በማግስቱ ጠዋት ወደ ሌላኛዋ ሴት ትቀርባለች። ስሟ ሳቺኮ ይባላል። ዮንግቦክ አብራ እንድትሠራ ወደ ቃሪያ ማሳው ትጋብዛታለች። በዚያም በአንድ ወቅት ዮንግቦክን የሰደበቻት ዮንግደክ አሁን ትከላከልላታለች። ሲኦሪምን ሌላ ሴት ይዞ በመመለሱ አስጸያፊ ሰው እንደሆነ ትጠራዋለች። ዮንግቦክ ከሳቺኮ ጋር ምንም አይነት የመወዳደር ዕድል እንደሌላት ታምናለች። በድንገት ሳቺኮ እጇ ላይ ትል ሲያርፍ ትጮኻለች። በድንጋጤ በጃፓንኛ ትጮኻለች። ዮንግቦክ ወዲያውኑ ውሃ ያፈሰባት ሲሆን በኮሪያ ውስጥ እየኖረች ስላለች ኮሪያኛ እንድትናገር ታስጠነቅቃታለች። በማሳው ላይ ሥራዋን ካጠናቀቀች በኋላ ዮንግቦክ ከአቶ ኮንግ ጋር ትገናኛለች። ተጨማሪ ገቢ እንድታገኝ እንደገና መስፋት እንደምትችል ትጠይቃለች። እሱ ግን እምቢ ይላታል። በእሱ እይታ ገንዘቡ በቤቷ ውስጥ ለምትኖረው ጃፓናዊት ሴት ብቻ የሚጠቅም ከሆነ ለእሷ መክፈል ምንም ትርጉም የለውም። በኋላ ላይ ዮንግቦክ ደሞዟን ስትቆጥር የእሱ ቃላት በአእምሮዋ ውስጥ ያስተጋባሉ። የምታገኘው ነገር ሁሉ እሷን ሳይሆን ሳቺኮንና ባሏን ለመደገፍ እየዋለ ነው። በነገሩ ተበሳጭታ በመጨረሻ ከሳቺኮ ገንዘብ ትወስዳለች። እናም በእሷ ጣሪያ ስር እየኖሩ ስለሆነ መክፈል ያለባቸው እነሱ እንጂ እሷ እንዳልሆነች ታስታውሳቸዋለች። ሳቺኮ በቁጣ ምላሽ በመስጠት መውጣት ያለባት ዮንግቦክ እንደሆነች ትነግራታለች። ያ ክስ ጥልቅ ቁስልን ይነካል። ዮንግቦክ ቤተሰቧን፣ ሰላሟንና የወደፊት ሕይወቷን በወሰደችባት ጃፓን ላይ ያላትን የዓመታት ቂም በቁጣ ትዘረግፋለች። በእሷ እይታ ሁሉም ጃፓናውያን አንድ ናቸው፣ ምንም ልዩነት የለም። በቤት ውስጥ ሳቺኮ ስለተሰደበች አዝና ለባሏ ታማርራለች። ነገር ግን ውጥረቱ ከመረጋጋቱ በፊት ዮንግቦክ ምግብ ይዛ ትመጣለች። በምግብ ሰዓት ቦታ ለመጋራት ፈቃደኛ ባለመሆን ሳህኖቹን ሆን ብላ ለየፋክተሪ ታስቀምጣለች። ሳቺኮ ይህንን ችላ በማለት ከባሏ አጠገብ መቀመጥ እንድትችል ምግቧን በእርጋታ ታንቀሳቅሳለች። በዚያ ምሽት ዮንግቦክ በቤት ውስጥ ለመተኛት እምቢ ትላለች። ያሉት 2 ክፍሎች ብቻ ሲሆኑ የእሷ ክፍል ከባሏ ክፍል አጠገብ ነው። ማንኛውንም ድምፅ የመስማት ሐሳቡን ልትሸከመው አልቻለችም።
በውጭ ስትሆን ያያት ሲኦሪም ወደ ውስጥ እንድትገባ ሊያናት ይሞክራል። እሷ ግን አሁንም በኩራቷና በቂሟ በመጽናት እምቢ ትላለች። ለአፍታ የተፈጠረ አለመመጣጠን ሲኦሪም በእሷ ላይ እንዲወድቅ ያደርገዋል። ሁለቱም በማፈር ደንዝዘው ይቀራሉ። እንደ አለመታደል ሆኖ ሳቺኮ ሁሉንም ነገር ታያለች። ለመጀመሪያ ጊዜ ሲኦሪም ዮንግቦክን በትክክል ይመለከታታል። ውበቷን ያስተውላል። የጥፋተኝነት ስሜትን በመጨረሻ ይሰማዋል። ለቤተሰቡ ላደረገችው ነገር ሁሉ መቼም አመስግኗት ስለማያውቅ ይቅርታ ይጠይቃል። አሁን እንደ ሚስቱ አድርጎ እንደሚቀበላትና ከእሷ ጋር በአግባቡ መኖር መጀመር እንደሚፈልግ ይነግራታል። ይህንን ስትሰማ ዮንግቦክ ትደነግጣለች። ለዚህ ድንገተኛ ለውጥ ምን አይነት ምላሽ መስጠት እንዳለባት ግራ ይገባታል። በማግስቱ ጠዋት ለዮንግደክ የልቧን ትነግራታለች። ባለፈው ምሽት ልቧ በጣም ይመታ እንደነበር ታምናለች። ዮንግደክ በመጨረሻ ፍቅር እያዛት መሆን አለበት ስትል ታሾፍባታለች። ሳቺኮ ልብስ እያጠበች ሁሉንም ነገር ትሰማለች። ዮንግቦክ በስሜቷ ተውጣ ዝናብ እየዘነበ መሆኑን ትረሳለች። በመጨረሻ ልብሶቹን ለማስገባት ወደ ውጭ ስትሮጥ የሲኦሪምን ጫማዎች በጥንቃቄ ታጸዳለች። የሳቺኮን ግን በዝናብ ውስጥ እንዲጠቡ ትተዋቸዋለች። ፉክክሩ ይቀጥላል። ሲኦሪም ሁለቱንም ሴቶች ኮሪያኛ ማንበብና መጻፍ እንዲማሩ በመጋበዝ ሰላም ለማውረድ ይሞክራል። ሁለቱም እምቢ ይላሉ። ዮንግቦክ በሥራ በጣም እንደተጠመደች ትናገራለች። ሳቺኮ ዮንግቦክ ያልተማረች ብትሆንም እንኳ መኖር እንደምትችል በግዴለሽነት ትናገራለች። ንግግሩ ያበሳጫታል። ዮንግቦክ ትቆጣለች። ውጥረታቸውም እየጠነከረ ይሄዳል። ውጥረቱን የተገነዘበችው ሳቺኮ ድባቡን ለማለስለስ ትሞክራለች። የስሟን ትርጉም በኩራት የምታብራራ ሲሆን የሁለቱንም ስም በአንድ ቃል ታጣምራለች። አዲሱ ስም ደስታ ማለት ሲሆን የወደፊት ሕይወታቸው እንዲሆን የምትመኘው ምልክት ነው። በዚያ ምሽት ዮንግቦክ ለመተኛት ትቸገራለች። ባሏ ያለማቋረጥ ሲያስል ትሰማዋለች። ተጨንቃ እሱን ለመጠየቅ ትወጣለች። ሳቺኮ ከጥቂት ቅጽበቶች በኋላ በሻርፕ ብቅ ብላ በእርጋታ ታጽናናዋለች። እነሱን ስትመለከት ዮንግቦክ ከእነሱ አጠገብ ምንም ቦታ እንደሌላት ሆኖ ያንሳታል። በቅናትም ትሞላለች። ነገር ግን ያ ቅናት የሚጠፋው ማዕረቡ በደም መበከሉን ስታስተውል ነው። ያ እይታ በሚያምምና በሚያውቀው ፍርሃት ይመታታል። በኋላ ላይ በደም የተበከሉ ልብሶቹን በሚንቀጠቀጡ እጆቿ ታጥባለች። ሳቺኮ ቀርባ አድፉ መቼም ስለማይለቅ እንድታቆም ትነግራታለች። እሷ ራሷ ብዙ ጊዜ እንደሞከረች ታምናለች። ነገር ግን ዮንግቦክ ለመስማት ፈቃደኛ አትሆንም። ማስተካከል እንደማትችል በማሰቧ ሳቺኮን ሞኝ ስትል ትጮባታለች። በእሷ አእምሮ ደሙን ማጽዳት ማለት እሱም ማዳን፣ ወደ ቀድሞ ማንነቱ መመለስ ማለት ነው። ፒክሳቤ ሲኦሪም እያደመጣት እንደነበረ አታስተውልም። በመጨረሻ እውነቱን ይነግራታል። ከ6 ዓመት በፊት የኮሪያን ቋንቋ የሚያጠና ቡድን ውስጥ በመቀላቀሉ ቶኪዮ ውስጥ ታስሮ ነበር። በእስር ቤት ሳለ በሳምባ ነቀርሳ ቱበርኬሎስስ ታመመ። ኮሪያ ነፃነቷን ስታገኝ ተፈቶ ወደ ቤቱ ተመለሰ። አሁን ግን የሕይወቱ ፍጻሜ መቃረቡን ያውቃል። በማግስቱ ጠዋት ውጥረቱ እንደገና ይነሳል። ዮንግቦክ ሳቺኮ ልብሶቹን ስትሰቅል አይታ በድንገት በጥፊ ትመታታለች። ለባሏ መታመምና ለደረሰባት ስቃይ በሙሉ ሳቺኮንና መላውን የጃፓን ሕዝብ ትወቅሳለች። ሳቺኮ ባለችበት ጸንታ እሷ እመቤት ሚስትረስ እንዳልሆነች ትናገራለች። ከዚያም ያልተጠበቀ ነገር ትናገራለች። የዮንግቦክን ቁጣ ትረዳዋለች፣ ምክንያቱም እሷ ራሷ በአንድ ወቅት ያንን መራራነት ተሰምቷታል። እሷም በአንድ ወቅት ሰውን መጉዳት ትፈልግ ነበር። ነገር ግን በመጨረሻ ሁለቱም እዚህ የተገኙት ብቻቸውን ለመሆን በመፍራታቸውና ሁለቱም ከአንድ ሰው ጋር መሆን ስለፈለጉ ነው። ዮንግቦክ በድንጋጤ ዝም ትላለች። የጥፋተኝነት ስሜት እየተሰማት ሲመጣ ሲኦሪም ከቤት ውጭ ብቅ ይላል። ዮንግቦክን በባለ ብስክሌት ያስገርማታል። መንዳት እንደማትችል ስትነግረው እሱ ግን በእርጋታ እንደሚያስተምራት ይነግራታል። በዚያን ዕለት ከሰዓት በኋላ ሳቺኮ ወደ ቤት ባለመመለሷ ዮንግቦክ ትጨነቃለች። ትፈልጋትና ወንዝ አጠገብ ወድቃ ቁርጭምጭሚቷ ተጎድቶ ታገኛታለች። ከሁሉም ነገር በኋላም ቢሆን ዮንግቦክ ትረዳታለችና ጉዳቷን በጥንቃቄ ታስላታለች። ሕፃኑንም የምታረጋግጥ ሲሆን ሳቺኮ ልጁ ደህና መሆኑን ለማረጋገጥ የዮንግቦክን እጅ በሆዷ ላይ ታስቀምጣለች። በ5 ዓመታት ውስጥ ለመጀመሪያ ጊዜ በዮንግቦክ ፊት ላይ ትንሽ ፈገግታ ይታያል እና በሚገርም ሁኔታ ሌላ ትንሽ ክርክር ይከተላል። ነገር ግን በዚህ ጊዜ ለስላሳ እንዲያውም ተጫዋች ይመስላል። በመካከላቸው አዲስ ነገር መጀመሩን የሚያሳይ ቅጽበት። ሲመለሱ ዮንግቦክ ሳቺኮን ጫማዋን እንድታደርግ ትረዳታለች። ሳቺኮ ዮንግቦክ ሁል ጊዜ ስለምትይዘው ቀለበት ትጠይቃለች። የእናቷ እንደነበረና የቤተሰቧን ትዝታዎች እንደሚይዝ ትገልጻለች። ከዚያም ሳቺኮ የራሷን ታሪክ ታካፍላለች። ያደገችው እንደ የቲም ልጅ ነበር። ቤተሰብ የላትም፣ የምትጠለልበትም ቦታ አልነበረም። እውነቱ ዮንግቦክን ያስገርማታል።
ከዚህ ሁሉ ጊዜ በኋላ ያን ያህል የተለያዩ እንዳልሆኑ በመጨረሻ ይገነዘባሉ። በዚያ ምሽት ድባቡ ይቀየራል። ዮንግቦክ ለሳቺኮ ሻይ የምታፈስላት ከመሆኑም በላይ አዲስ ጫማ ትሰጣታለች። ሕፃኑ እስኪወለድ ድረስ እንደምትጠብቃት ቃል ትገባለች። ሲኦሪም በእፎይታና በደስታ ዝም ብሎ ይመለከታቸዋል። ለመጀመሪያ ጊዜ ሁለቱ ሚስቶቹ በቁጣ ሳይሆን በመረዳዳትና በእንክብካቤ ተሳስረዋል። በማግስቱ ጠዋት ዮንግቦክ የተወሰነ የባህር አረም ሲዊድ ለመጠየቅ ኪዩንግጃን ትጠይቃለች። እንደ ዕድል ሆኖ አሁንም ጥቂት ቀርቷል። ስትሰጣት ኪዩንግጃ ልጁ መቼ እንደሚወለድ ትጠይቃለች። ዮንግቦክ በዚህ ወር አካባቢ እንደሚሆን ትገምታለች። ኪዩንግጃ ደግነቷንና እንክብካቤዋን ታደንቃለች፣ ነገር ግን ራሷን እንዳትረሳ ታስታውሳታለች። አንድ ቀን እሷም የባህር አረም ያስፈልጋታል። ወደ ቤት ስትመለስ ዮንግቦክ ለሳቺኮ ልጅ ልብስ መስፋት ትጀምራለች። እያንዳንዱ ስፌት ምን ያህል እንደተቀየረችና አሁን ምን ያህል እንደምታስብ ያሳያል። ስትሰራ ሳለ ሲኦሪም መጽሐፍ ለመውሰድ በዝምታ ወደ ክፍሉ ይገባል። ዮንግቦክ ልትናገር ፈልጋ ትሰጋለች፣ ነገር ግን ቃላቶቹ ይከብዷታል። ሊወጣ ሲል ግን የያዘችውን ድፍረት ትሰበስባለች። በዚያ ምሽት በእሷ ክፍል ውስጥ እንዲተኛ ትጠይቀዋለች። ሲኦሪም ይስማማል። በዚያ ምሽት በአንድ ክፍል ውስጥ ይተኛሉ፣ ምንም እንኳን ርቀው ቢሆኑም። በዝምታው ውስጥ ልብ የሚነካ ነገር ይነግራታል። እሷን በማወቋ መስጋኝ እንደሆነና በሚያሰቃዩ ትዝታዎች እንደማትቀር ተስፋ ያደርጋል። እጇን ይዞ የመጨረሻ ጥያቄውን ያቀርብላታል። ሳቺኮ ከወለደች በኋላ ብስክሌት መንዳት መማር አለባት። አንድ ቀን እንደሚያስፈልጋት ያምናል። ዮንግቦክ በዐይኖቿ እንባ የሞላ በእርጋታ ትስማማለች። ቃላቶቹ የስንብት ይመስሉ ነበር። በማግስቱ ጠዋት ሳቺኮ በሕመም ትጮኻለች። ልጁ እየመጣ ነው። ዮንግቦክ ለመርዳት ትፈጥናለችና ለሲኦሪም ለመንገር ትሮጣለች። የመንደሩን ሴቶች እስከምታመጣ ድረስ ከሳቺኮ አጠገብ እንዲሆን ትጠይቀዋለች። ነገር ግን ስሙን ስትጠራው የሆነ ነገር ስህተት እንደሆነ ይሰማታል። ሲኦሪም ዝም ብሏል። መጀመሪያ ላይ በጽሑፍ ላይ ያተኮረ ይመስላት ነበር፣ ነገር ግን ቀረብ ብላ ስትመለከት እውነቱን ትረዳለች። እሱ አልፏል። ዮንግቦክ ትሰበራለች። ሐዘኑ በጣም ከባድ ነበር። ለአዲስ ጅምር ተስፋ በማድረግ እሱን ለመጠበቅ 5 ረጅም ዓመታት አሳልፋለች፣ ነገር ግን ዕጣ ፈንታ ማጣትን ሰጣት። ሳቺኮ ሁሉንም ነገር ለመረዳት እየሞከረች አዲስ የተወለደውን ልጇን ትይዛለች። በድንገት ከውጭ ድምፅ ትሰማለች። ዮንግቦክ የሲኦሪምን መጽሐፎችና ትውስታዎች እያቃጠለች ነው። ሳቺኮ ወደ እሷ ትፈጥናለችና ሙሉ በሙሉ ተስፋ ለመቁረጥ የተቃረበችውን ዮንግቦክን በሐዘን ወድቃ ታገኛታለች። ሳቺኮ አጥብቃ ታቅፋት ሕይወቷን እንድትቀጥል ትለምናታለች። አሳልፎ ለመስጠት በጣም ብዙ ነገር አሳልፈዋል። ቀስ በቀስ ጊዜው ወደፊት ይራመዳል። አብረው እንደገና እንዴት መኖር እንደሚችሉ መማር ይጀምራሉ። ሳቺኮ ለዮንግቦክ ብስክሌት እንዴት እንደምትነዳ ታስተምራታለች። መጀመሪያ ላይ ዮንግቦክ በጣም ትፈራለች፣ ነገር ግን ሳቺኮ በጃፓን የነበራትን ትዝታዎች በማካፈል ታበረታታለች። ግድግዳ ላይ ተጋጭታ ሥራዋን ያጣችበትን ጊዜ ጨምሮ ዮንግቦክ ትሰማለች። ፍርሃቷ በጉጉት ይተካል። ሳቺኮ ግን አስቀድማ ብስክሌቱን እንደለቀቀችው አታውቅም። በራሷ እየነዳች ነው። ጊዜ ያልፋል፣ ሕይወትም የተረጋጋ ይመስላል። ነገር ግን ያ ሰላም ብዙ አይቆይም። አንድ ቀን ኪዩንግጃ በሰሜንና በደቡብ ኮሪያ መካከል ያለው ድንበር ምን ያህል በድንገት ጸጥ እንዳለ ትናገራለች። ያ ዝምታ አስፈሪ ስሜት ይፈጥራል። ከዚያም ያለ ምንም ማስጠንቀቂያ ኃይለኛ ፍንዳታ አካባቢውን ያናውጠዋል። ዮንግቦክ የሆነ ነገር ስህተት መሆኑን ትረዳለች። በዙሪያዋ ያሉ ሰዎች መደበኛ ለመምሰል ይሞክራሉ፣ ነገር ግን ስጋቱ ይኖራል። በዚያ ምሽት የበለጠ ጠንካራ ፍንዳታ ሁሉንም ሰው ከእንቅልፉ ይቀሰቅሳል። ለአፍታ ወታደራዊ ልምምድ ብቻ እንደሆነ ራሳቸውን ለማናት ይሞክራሉ፣ ነገር ግን የማስጠንቀቂያ ደወሎች መጮህ ሲጀምሩ እውነታውን ችላ ማለት የማይቻል ይሆናል። ዮንግቦክ በመስኮት ስትመለከት ውጥረት ሲፈጠር ታያለች። እሷና ሳቺኮ መጠለያ ለመፈለግ ከሚሮጡት ሌሎች መንደርተኞች ጋር በመሆን በፍጥነት ከቤት ይወጣሉ። በፍርሃትና በግርግር መካከል ዮንግቦክ በአንድ ወቅት ከሳቺኮ የወሰደችውን የፀጉር ማያያዣ ትመልስላታለች። ይህም መናገር የማይችሉትን ሁሉ የሚገልጽ ትንሽ ምልክት ነው። ካለፉት ነገሮች ሁሉ በላይ ይህንንም አብረው እንደሚጋፈጡት ቃል ትገባለች። ነገር ግን አደጋው በፍጥነት ያገኛቸዋል። የጠላት ወታደሮች አካባቢውን በመውረር ጠላትን ይፈልጋሉ። ሕፃኑ ማልቀስ ሲጀምር ድምፁ ትኩረትን ይስባል። ሳቺኮ ስትናገር የጃፓንኛ አነጋገሯ ማንነቷን አሳልፎ ይሰጣታል። አዛዡ እሷን ለመውሰድ ይወስናል። ዮንግቦክ ደንግጣ ያለምንም ማመንታት እርምጃ ትወስዳለች። ጠርሙስ ይዛ ወታደሩን በመምታት ራሱን እንዲስት ታደርገዋለች።
እሷና ሳቺኮ ይሸሻሉ። ወታደሮቹ እየተከተሏቸው በጫካ ውስጥ ይሮጣሉ። የጥይት ድምፅ በዛፎቹ መካከል ያስተጋባል። ድምፅ ላለማድረግ በጥንቃቄ ይጓዛሉ፣ ነገር ግን አብሮ መሮጥ እንደማይችሉ ግልጽ ይሆንላቸዋል። ዮንግቦክ ወታደሮቹን በምታታልልበት ጊዜ ሳቺኮ ልጁን ይዛ እንድታመልጥ ትነግራታለች። ሳቺኮ መጀመሪያ ላይ እሷን ማጣት በመፍራት እምቢ ትላለች። ነገር ግን ዮንግቦክ አጥብቃ ትናገራለች። አብረው ከቆዩ ሁሉም ይሞታሉ። በአንድ ወቅት የጎበኙትን ቦታ ሳቺኮን ታስታውሳታለች፣ በቀይና ቢጫ ጨርቅ ምልክት የተደረገበትን ዛፍ። ያ የመገናኛ ቦታቸው ይሆናል እና እስከ ፀሐይ መግቢያ ድረስ ካልመጣች ሳቺኮ ከልጁ ጋር ወደ ጃፓን መመለስ አለባት። ከመሄዷ በፊት ዮንግቦክ ጮክ ብላ ተናግራው የማታውቀውን ቃል ትጠራታለች። ታላቅ እህቴ ትላታለች። ከዚያም ትሮጣለች፣ በፍርሃት ሳይሆን በፍቅር። ወታደሮቹ ወደ ጫካው ዘልቀው ያሳድዷታል። ተከባለች። መሳሪያዎች ይነሳሉ። ጃፓናዊት ስለሆነች ሳይሆን አንዷን ስለጠበቀች፣ ግጭትን ሳይሆን ቤተሰብን የመረጠች ሰው ምልክት። አንዲት ነጠላ ጥይት ሁሉንም ነገር ያበቃል። በምልክት በተደረገበት ዛፍ ስር ባለው የመገናኛ ቦታ ሳቺኮ ልጇን ይዛ እያለቀሰች ትጠብቃለች። ፀሐይ ትጠልቃለች፣ ሌሊቱ ይተካል። ዮንግቦክ መቼም አልተመለሰችም። ከዓመታት በኋላ ጊዜ ሁሉንም ነገር ቀይሮታል። ሳቺኮ አሁን አሮጊት ሴት ናት። አጠገቧ ሌላ ሴት ተቀምጣለች፣ እሷም አድጋለች። ልጇ በአንድ ወቅት አይታት በማታውቀው ሴት ስም ተሰይማለች፣ ዮንግቦክ። ልጇ እናቷ ለምን በሐሳብ እንደተዋጠች ትጠይቃለች። ባሏን እያሰበች ነው። ሳቺኮ ግን በሌላ ትዝታ ውስጥ ናት። ጮክ ብላ ተናግራው በማታውቀው ትዝታ፣ ለ5 ዓመታት ፍቅርን ስትጠብቅ የነበረችውን ሴት ትዝታ፣ በመጨረሻ በአንድ ወቅት እንደ ጠላት ያየቻትን፣ በኋላ ግን እንደ ቤተሰብ የሆነችውን ሰው ለመጠበቅ ሕይወቷን የሰጠችውን። ሳቺኮ ዮንግቦክ ከብዙ ጊዜ በፊት የሰጠቻትን የአንገት ሐብል ትይዛለች። ፈገግታዋ መራራና ጣፋጭ ነው። ጊዜ የዚያችን ሴት ትዝታ በስተቀር ሁሉንም ነገር ወስዷል። በልቧ ውስጥ ዮንግቦክ መቼም ቢሆን አልጠፋችም። ሁልጊዜም ወጣት፣ ሁልጊዜም ደፋር፣ ሁልጊዜም ተወዳጅ ሆና በዚያ ትኖራለች።